ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር። መልክሽ አይበልጥሽም የሚል አልበም ይዞ በቅርቡ ወደ አድማጮቹ ብቅ የሚለው ባህላዊና ዘመናዊ የሙዚቃ ስራው የሚታወቀው ድምፃዊ ጌቴ አንለይ ዲጄ ፋትሱ ካንተ ጋር ነበር። ከጌቴ ጋር የተወሰነ ደቂቃዎች ቆይታ አድርገናል። በዚህ ይሄ አልበም መልክሽ አይበልጥሽም ምን ማለት ነው ግን? ስለሱ ጠይቄዋለሁ። ውስጡ አለ እና አድማጮችም ይሰሙታል። ግን በጣም ጥሩ አልበም እየሰራ ነው የሚባል ወሬ ሰምቼ ነበርና ደውዬ አናግሬዋለሁ። ዛሬ ሙዚቃውንም ይዛል? አንድ ሙዚቃ ይዣለሁ። እስቲ ቃለ ምልልሱን እንስማ። ጌቴ አንለይ ይባላለሁ፣ ድምፃዊ ነኝ። እስቲ የምትታወስበትን ሙዚቃዎች ንገረኝ። የባህል ዘፈኖች እጫወታለሁ። ግን ምናለኝ ሀገሬ ትልቁን ስም ያመጣች ደግሞ የበለጠ እንድታወቅ ያደረገች ደግሞ ምናለኝ ሀገሬ ናት። ምናለኝ ሀገሬ ከውጭ ሀገር ሙዚቀኞች ጋር የኢትዮጵያን ሙዚቃ በዘመናዊ መልኩ በዘመናዊ የእኛን ቅኝት ከሌላ ቅኝት ጋር ያቀላቀላችሁ የሰራችሁበት ጊዜ እንደነበር አስታውሳለሁ። እስቲ ስለሱ ጊዜ ንገረኝ። እዛን ጊዜ ምን አገኘህ? ምን አተረፍክ ከእነሱ ጋር በመስራት? ብዙ ነው እንጂ እውቀት ሼር ታደርጋለህ። እውቀት በጣም ነው የምትካፈለው። ብዙ ጊዜ ኢትዮጵያ ውስጥ ያለ አንድ ምን አለ መሰለህ፣ እኔ መንካት እፈልጋለሁ። እኛ የራሳችን ነገር እንወደዋለን ሙዚቃችን፣ ሌላው ግን የሚያዳምጠው አይመስለንም። ይህን የራሱን የሚሰማውን ዘፈን ውጭ ሀገር ሄዶ ብዙ ዋጋ ያለው ሌላኛው ሰው ልክ የሱ ሙዚቃ እንደምንሰማለት ወይም ቢያንስ ገዝቶ ቤት ውስጥ ያለውን የውጭ ሀገር ዘፈን በሬዲዮም ሲለቀቅ የሚሰማውን ያህል የእሱ እዛ ሌላ ሀገር ሄዶ የሚሰማ የማይመስለው ነገር አለ እና ይሄንን የሰበረ ይመስለኛል። ማለት የኛ ዘፈንም ለካስ በውጭ ሀገር ሰዎች መደመጥ ይችላል የሚለውን የተወሰነ ነገር ያመጣ ባህላችንንም የበለጠ በቃ የሚያውቁትን በጣም በደንብ እናውቃቸዋለን ይላሉ። የማያውቁትን ደግሞ እንደገና እንዲህም አለ እንዲህ አይነት ከሚባል ድረስ ማለት ነው። ጌቴ አንለይ እስቲ ውልደቱ፣ እድገቱ፣ ጉዞ ወይም የሙዚቃ ጉዞ እንዴት ነው? እስቲ ካሁን ያለውን ነገር አጠር አድርጋት ንገረኝ። እኔ ጎጃም የተወለድኩት ጎጃም ደብረ ማርቆስ አብማ የሚባል አካባቢ ነው ተወልጄ ያደግኩት እና ከልጅነት ጀምሮ ከህፃናት እንደሚያደርጉት በትምህርት ቤት ሙዚቀኛ በእንደዚህ እያልኩኝ ወረዳ አውራጃ እያልን ከዚያ ክፍለ ሀገርም እየተጋበዝኩ ሰራ ነበር ግሽ አባይ። ከዚያ በኋላ ግን በራሴ መስመር ነው ወደ አዲስ አበባ መጥቼ አልበም መስራት ስላለብኝ ኪነት ግን ብዙ ጊዜ ሰርቻለሁ። ከዚያ በኋላ እንግዲህ እያለ ቀጠለ። በየክለቡ እኔ ያልዘፈንኩበትን ክለብ ጠይቀኝ። በሙዚቃ ጉዞ ውስጥ በቃ ህይወቴን ቀየረው የምትለው ሰዓት ወይም ህይወቴን ከዚህ ከነበረበት ወደ ሌላኛው ምዕራፍ አሻገረው የምትለው አጋጣሚ ያለ የምትነግረን? ፈታኝ ነው ሙዚቃ ውስጥ ያለው ነገር። በተለይ እኔ በመጣሁበት ወቅት ላይ ብዙ እንትኖች ነበሩት ግን የመጀመሪያ አልበሜን ሰርቼ ወደ አዲስ አበባ እንድገባ ያደረገኝ የመጀመሪያ አልበም መስራቴና ውጤታማ መሆን ነው። ከዚያ በኋላ እንግዲህ ጎበዝ ቸበልቤ ብዬ የሰራሁት አልበም እሱ አልበሜ በደንብ ከህዝብ ጋር በጣም እንትን እንዳደረግ አድርጎኛል። ኑሮዬንም ለውጦታል። የመተዳደሪያነቱም በየው እንትኑ ጎበዜና ረ ጎበዜና ያው ስለ ፍቅር ልምጣ ልምጣ ቸበልቤ እንዲያበል አመለኛው ጎበዜና አትለቀቅም ውጋ የሚለው ይሄ አልበም ብዙ ነገር የቀየረልኝ። ከዚያ በኋላ ምን አለኝ ሀገሬ መጣች። በጣም ደስ ይላል። አለኝ ሀገሬ እንዳስር አልበም ነው ያገለገለችው ራሷ አንዷ ሙዚቃ እንዳስር አልበም። እንዳስር እኔ የምልህ አሁን ሰሞኑን እያየሁ ነው እና አዲስ አልበም ልታወጣ በዝግጅት ላይ ነህ። እንደውም በዚህ ሳምንት ይወጣል ተብሎ ይጠበቃል። እስቲ ስለዚህ ስለ አዲሱ አልበምህ ንገረኝ። አልበሙ ረጅም ጊዜ የወሰደ ምንድን ነው ችግራችሁ ብትል መልስ ምንም እንትን የማትለው ግን የራሱ የሆነ መስመሩ እንትን እስከሚል ድረስ ያለ ነገር አለና ረጅም ጊዜ የፈጀው 7 ዓመት ሙሉ ግን ምንም ስንትን ጋፕ ሳይኖረው የተሰራ ነው እና ስራዎቹ ላይ በጣም ነው አስበንበት የተሰራ ነው። ለሰውም ለእግዚአብሔርም የሚመች ፍቅርም በፍቅር በአግባቡ ምክር በአግባቡ ሙዚቃን በአግባቡ የሚናገር አልበም የሰራ ነው። ከኤልያስ ምርታ ጋር የሰራ ነው። እኛ ደስ ብሎን ነው የሰራ ነው። በደንብ እርግጠኛ የሆነ እዚያም ጋር ሲንጠባጠብ የነበረ ያላልኩትም ነገር ምላቸውን አለ አይደለም ልብን እያዳመጥክ ስትመጣ ምራቋጥ እየተደረገ ሲመጣ የምትዘፍናቸው አይነት ዘፈኖች ነው የዘፈንኩት እና ዘፈኖቹን በጣም ተጨንቀን ተጠበን ነው የሰራ ነው። እግዚአብሔር ደግሞ የበለጠ ደግሞ ሰው ዘንድም የበለጠ ፍሬያማ እንዲያደርግልን ነው የምንመኘው እና የዚህን ያህል ጊዜ ፈጅቷል። ስለዚህ በጣም ብስለት አለው በዚህ ሙዚቃዬ በስያለሁ በዚህ ሙዚቃዬ ተቀይሬያለሁ እና አዲስ መልክ ይዣለሁ አዲስ መልእክቶች ይዣለሁ ብለህ ነው የምትለው እና እዚህ ከሙዚቃው አዲስ መልእክቶች አዲስ አዘፋፈን የድሮዎቹን ሳለቅ አዲስ አዘፋፈን እና የድሮዎቹንም ጨምሬ ይዤ መጣሁ።
ለምሳሌ ስለ ሲንግል ለቀናል። ሲንግል የለቀቅነው አለ ወይ ብሬ ይላል። የብርና ገንዘብና ሰው፣ ገንዘብና ኑሮ፣ ገንዘብና መተዳደሪያነቱ ስታየው ማለት ነው ያለውን ስሜት ነው የሚገልጸው። ካለሱ ትናትልም ፈን አለው። የግድ ታስፈልግሃለች፣ ግን ሚስትህን አትተካም። ሚስትህም ቢሆን ቢያስፈልጋትም እንኳን እንትን በማይልበት ሰዓት ግን እሷን ብትሆን ተዋት ትላለች፣ ግን ታመጣትም ትፈልጋለች። እና የገንዘብ አስፈላጊነቱን ነው ጥቅሟ፣ ከጥቅሟ በላይ ደግሞ ምንም ደግሞ አለመሆኗንም ደግሞ የሚገልጽ ነው ይሄ አልበም ያለው። ገንዘብ ምንም አይደለም፣ እየሰማሁ ነው። ብታስፈልግኝም ገንዘብ ምንም አይደለም ነው እኮ እዚህ ጋር ያለውና መልክሽ አይበልጥሽም በጣም ሳበኝ። መልክሽ አይበልጥሽም አሁን የአልበሙ ርዕስ ነው። እሱ አሁን ቁም ነገርሽ ነው ይበልጥ፣ በቃ ቁም ነገርሽን ነው። ግን መልክ እዚያ ጋር ግጥሙ ይላል መሰለህ፣ መልክ መኖር አለሽ፣ ግን መልክ ባይኖርሽም እንኳን ይህን ቁም ነገርሽን አልተውም ነበረ ነው እዚያ ጋር የሚለው። በዚህ በቁም ነገርሽ መልክ እንኳን ባይኖርሽ ግን መልክ አለሽ አለ። ግን መልክ ባይኖርሽ እንኳን ቢሆን ኖሮ ድሮ ገና ሳገኝሽ አልለቅሽም ነበረ ማለት ሚስት በቃ የኔ ነሽ፣ በቃ አንቺ የውስጥ ቁም ነገርሽን ነው እንጂ ከላይ ባለው አይደለም። አንቺ አትለወጭም በብልጭልጭቷ ነው የሚለው። ከላይ ባለች በብልጭቷ አንቺ አትለወጭም ነው የሚለው። የግጥሩ ሁሉ አለ እዚያ ጋር ግጥሞቹን በዝርዝር ልክ እንትን የሚሉት ነገሮች ከላይ ጀምሮ እንትን ስናረጋቸው ዘፈኖችን የምንገልጻቸው ግጥሞቹ አንገራግራለሁ ድንጉት ኩሩመሳይ ቀኑ የመሸብኝ አንቺን ሳይ ሞላሽ ጎደልሽ ስት ልክሽ እያሳሳኝ ቀን የመጣብኝ አንቺን ሳይ መከታ ናት ብለው አትመናት አለኝ፣ ክብር ልንሳት ብለው ገንዘብ ናት አለኝ፣ ጉልበቴ ናት ስለው አታምልጣት አለኝ፣ ማን ሊበላት ስለው መዝገብ በላት አለኝ። ታዲያ ምን ሆኜ ነው ላልዳርሽኝ ትዳሬ፣ ከሌለሽ ይፈርሳል ብዬ መጠርጠሬ፣ መዝገቤ ነሽ እንጂ አይደለሽም ፍቅሬ፣ ግን አስብሻለሁ ግዴን ዞሬ ባሰጥሽ ከሌለሽ አትወድም ሚስቴን ብትንቅሽ፣ ሄደህ አትቆይ እንጂ አምጣ አትለኝና፣ ስቆይ ግን ትላለች ተዋት ምን ጠፋና፣ መኖርሽ ለኛ እንጂ ለአንቺ እኛ አንኖርም፣
ታስመስብን ባንቺ ተፈጠር ከሚስታት ወርጭብኝ ከልብ ያጋል ፍቅሬ ሰርካንቺን ግን ሳስብ መኗኛ ነው ብሬ